ሰላም ሴቶቼ እንደምን አላችሁ? እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ቃል ኪዳን ተፈራ እባላለሁ። እንግዲህ በተለያየ ሶሻል ሚዲያ በቲክቶክ፣ ፌስቡክ እና ኢንስታግራም ላይ ለሴቶች የሚሆኑ የሚያበረቱ፣ የሚደግፉ፣ የሚጠቅሙ ሀሳቦችን ሳካፍል ቆይቻለሁ። አሁን ደግሞ ሰፋ ባለ ሀሳብ ወደ ዩቲዩብ መጥቻለሁ። ስለዚህ ይሄን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ እንግዲህ አላማውን ደግሞ የመጣሁበትን አላማ በደንብ ነግራችኋለሁ። ከወደዳችሁት ለምትወዷቸው ሰዎች ሁሉ ሼር እንድታደርጉላቸው እጋብዛችኋለሁ። እንግዲህ ሁላችንም እንደምናውቀው ሴት ልጅ ባለችበት ቦታ በስራዋ ሊሆን ይችላል፣ በትዳሯ፣ በቤተሰቧ፣ በእያንዳንዱ ቦታዋ ላይ ሰላም ስትሆን፣ ጠንካራ ስትሆን፣ ብርቱ ስትሆን ነገሮች ሁሉ ያማሩና የደመቁ ይሆናሉ። ለትዳሯ ምቹ ትሆናለች፣ በስራዋ ስኬታማ ትሆናለች። እንዲሁም ደግሞ ቤተሰብን በመምራት ላይ ማንም ይችላት አይኖርም። ታዲያ ይችን ሴት ደግሞ ለማገዝና ለማበርታት ይህንን ዩቲዩብ ቻናል ከፍቻለሁ። እንግዲህ እስከዛሬ ሶሻል ሚዲያ ላይ የምታውቁኝ ሰዎች ካላችሁ በጣም ብዙ ኮመንቶችን ትሰጡኛላችሁ። የሰጠሽን ሀሳብ በጣም አበርትቶናል፣ ከነበርንበት ስሜት አውጥቶናል፣ ራሳችን ዳዲስ እንድናይ እንድንመለከት አግዘሽናል ትሉኛላችሁ። ታዲያ በዛች አጭር ቪዲዮ ያን ያህል ከበረታችሁ ረዘም ባለ ሀሳብ ብንገናኝና ነገሮቻችንን ብንለውጥ ምን ያህል ደግሞ ለሀገራችንም ለራሳችንም ጥቅም እንደምናገኝ ስላመንኩበት በዚህ ዩቲዩብ ቻናል መጥቻለሁ። እንግዲህ አብዛኞቻችሁ በኢንቦክስ ሊሆን ይችላል፣ በስልክም ብዙ ጥያቄ ትጠይቃላችሁ። የሁላችሁንም መልስ መመለስ ስለማልችል አሁን እዚህ ዩቲዩብ ቻናል ላይ ግን ለእያንዳንዳችሁ የሚሆን በተለይ ደግሞ አብዛኛው ሰው የሚጠይቀኝ ጥያቄ አንድ አይነት ስለሆነ ሰብሰብ ያለ ጥሩ መልስ ይዤላችሁ እመጣለሁኝ። የማካፍላችሁ ደግሞ ራሴ የኖርኩበትን በደንብ ኤክስፒሪየንስ አድርጌ ለውጥ ያመጣሁበትን ነገር ነው። በትዳሬ ላይ፣ በስራዬ፣ በቢዝነሴ ላይ እንዲሁም ደግሞ በተለያየ ህይወቴ ክፍል ላይ ለውጥ የሰጠኝን ነገር ከተለያዩ ቦታዎች የተማርኩትን ለእናንተ ይበጃል፣ ይጠቅማል የምለውን ነው ማካፍላችሁ። ደግሞም ትክክለኛው ለውጥ እንደምታመጡበት ሙሉ እምነት አለኝ። ታዲያ ይሄንን ዩቲዩብ ቻናል በጣም ለምትወዷት እህታችሁ፣ እናታችሁ፣ ጓደኛችሁ እንዲሁም ደግሞ ሴት ልጆቻችሁም ሊሆን ይችላል እያካፈላችሁ እንዲበረቱ፣ እንዲጠነክሩ አጠገባችሁ ያሉ ሰዎች ሰላማዊና ምቹ እንዲሆኑ አግዟቸው። ታዲያ ጥያቄዎቻችሁን ኮመንት ላይ ማስቀመጥ አትርሱ። እኔም ደግሞ ከኮመንታችሁ እያነሳው መልስ የምሰጥበት ይሆናል። በዚህ ምንም ሀሳብ አይግባችሁ። ስለዚህ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ወዲያው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ሰኞ በሰፊ ሀሳብ እንገናኛለን። የሚጠቅማችሁ ሀሳብ ነው፣ እንዳያመልጣችሁ።